ቴካሶም ወደ ቤታችን መልሱን። አድማጮች ወንድሞቻችን በሊቢያ ሰማይ ስር ከድህነት ቀንበር ራሳቸውን ለማዳር ቤተሰቦቻቸው ላይ የተሰነዘረውን የድህነት ጡቻ ለመመከት ህልማቸውን ለመኖር የድህነት ግፈኛ አገዛዝን ለማምለጥ ራሳቸውን ሰውተው የቤተሰባቸውን ህይወት ለማቅናት ራሳቸው ቀልጠው የወላጆቻቸውን ህይወት ለማብራት ሩቅ አልመው ከመንገድ የቀሩ ከሊቢያ ሰማይ ስር ያሰሙት የሲቃ ድምጽ ነው። ፈለጉት በእጃቸው አልገባ ቢል ቤት ቁጭ ብለው የእናታቸውን ድካም መመልከት ቢከብዳቸው ቲክቶክ መዝናኛ ርዕስ ሆነው የማንም ወጠጤ መሳለቂያ ሲሆኑ ጊዜ ያነሳቸው ቲክቶከሮች መቀለጃም ሲሆኑ አማራጫቸው ስደት የሆነ ጊዜና ረጅሙን ጉዞ ጋራ ሸንተረሩ ጨው ያለው በረሃ አውሬው የዱር አራዊቱ የሰው ጅብ ሳያስፈራቸው ጉዞ የጀመሩትን ወንድሞቻችንን መርዳት ያለብን ሰዓት አሁን ነው። ወንድሞቻችን በሞት አፋፍ ላይ ሆነው 15 ቀን ቀርቶናል ድረሱልን እያሉ ይጣራሉ። ገንዘብ ማዋጣት ቢከብደ የመርዳት አቅም ባይኖር ይህ ቪዲዮ አንተ ጋር ከደረሰ ሼር ኮፒ ሊንክ አድርገ ለወንድሞች የሆነ አስተዋጽኦ አበርክትላቸው።